ኢትዮጵያ ስንል አንደኛ በተማረን ቁጥር እንዋሻለን። ኤጁኬሽን ዲግሪ ካለው ማስተር ያለው ውሸታም። ሁለተኛ ሃይማኖት religion is a power። የተማረ ሰው እንደሚዋሽ ማሳየው አንደኛ አማኝ ነው። በነገራችን ላይ በዘመናዊ ትምህርት one person can never be both believer and a scientist። ምክንያቱም የዘመናዊው ዓለም ነቢያት አንደኛ ቻርልስ ዳርዊን ሰርቫይቫል ኦፍ ዘ ፊተስት 1859 ሰርቫይቫል ኦፍ ዘ ፊተስት ሲል እርስ በርስ ተዋግተህ በሳይንስ ምልከታ በዳርዊን ተውትቆ ዛሬ መባላታችን ትክክል። ምክንያቱም ሰርቫይቫል ኦፍ ዘ ያሸነፈ ይኑር። ተፈጥሮ ራሷን ባላንስ የምታደርገው እያባላች ነው። የማልቱሲያን ቲዮሪስ ሐሳብ ድርቅም ሲከሰት ምግብ አትስጥ፣ ሰዎች እርስ በርስ ጣልተው መባላታቸው ተፈጥሮ ራሷ ባላንስ ለማድረግ ነው ብሎ ማሰብን ቻርልስ ዳርዊን ባዮሎጂካሊ ሰርቫይቫል ኦፍ ዘ ፊተስት አለ። 30 ዓመት ደምሩበት ኸርበርት ስፔንሰርን ታገኛላችሁ። ሶሻል ዳርዊኒዝም ብሎ አሰበ። ሶሻል ዳርዊኒዝም ማለት ማህበረሰብ ራሱ ዝግመተ ለውጥ ያካሂዳል፣ ያሸነፈው ተሸናፊውን እየበላ ይሄዳል አለና 20 ዓመት ስትጨምሩበት የመጀመሪያው የዓለም ጦርነት ይፈነዳል። አንደኛው ዓለም ጦርነት ተከሰተ፣ ኃያላን ደካሞችን እየበሉ ለማስኬድ። ከዛች ዓመት ጀምሮ ከ1900 ጀምራችሁ እስከ 2000 ድረስ ከቆጠራችሁ 170 ሀገር ተፈጥሯል። በምን ሰርቫይቫል ኦፍ ዘ ፊተስት አለ አይደለም? እዛ በትናንሽ ጎሳዎችና ነገዶች እየከፋፈል የሆነ ሳቤ ጣል 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 እያደረግ ሀገር ነህ ሰልፍ ዲተርሚንድ ኃያል ነህ ትለዋለህ። መገነጣጠልን ኮሌጅ ውስጥ ትማራለህ ማለት ነው። ቲንክ ዘ ትሩዝ። ይሄን ፖይንት ካየን ዛሬ እየጠቀለልኩኝ ልሂድ ከሰዓት አንጻር። ሁለት ሴት ግራና ቀኝ ላይ አስቀምጦ የሚደንስ ሙዚቀኛ በበዛባት ሀገር ውስጥ ስንቀመጥ ኮሌጅ ውስጥ ሁለት ሴት ይዞ የሚተኛ ሰው ተማሪ አፍርተናል። ትሩስ ቴሌቪዥኖቻችን በስተዋል። የሚተላለፈውም ግን ይሄ ነው። ግን ማሰብ ከቻልን በጎነት ማለት በጎ የምትለዋ ቃል ልትኖር የምትችለው በብቸኝነት በሰው ልጅ ውስጥ ብቻ ነው። ዳርዊንን ያነሳሁበት ትልቅ ምክንያት ዳርዊን ባዮሎጂካሊ ሰው ሰርቫይቫል ኦፍ ዘ ፊተስት ሲለው አንበሳን ውሰዱ እስኪ መጫት በግብት ቢያገኝ አንድ አንበሳ ይተዋታል? በጣም እርጉዝ የሆነችን በግ ቢያይ አንድ ነብር አንድ ጅብ ይተዋታል? ርህራሄ የለም እንስሳት ዓለም ውስጥ። ቢኮዝ እንስሳ ጥቅም ተኮር ነው። እንደ ንብ ታታሪ እንስሳ የለም። ንብ በጣም ታታሪ ናት፣ ታትራ ነው የምትሰራው። ነገር ግን ሰራተኛ ንብ ፌል ካደረገች ነካክሰው ነው የሚያባርሯት። ዱ ኦር ኖት ዱ ነው እዛ ላይ። ዩቲሊቴሪያኒዝም የጀረሚ ቤንታም ፊሎዞፊ ነው እዛ የሚከወነው በእንስሳት ዓለም። የሰው ልጅስ የቱንም ያህል ክፉ በሉት፣ የቱንም ያህል ገዳይ በሉት፣ የቱንም ያህል አረመኔ በሉት፣ ለምሳሌ አንዲት በጣም አሮጊት ሴት ወይም ደግሞ አንዲት በጣም እርጉዝ የሆነች ሴት ድንገት መኪና ልታቋርጥ ስትል ፈጣን መኪና ቢመጣ ዝም ብሎ ይመለከታል? እንኳን ግጫት ይላል ብለን ስናስብ አንድ በጣም ሕፃን ልጅ የሆነ ቦታ ላይ ቤት የተቃጠለ የሕፃን ልጅ ለቅሶ ቢሰማ ያ ወሮ በላ ሌባ ገዳይ የምንለው ሰው እንደው ዝም ይላል? question mark he can't unconsciously ደንብሮ ሊገባ ይችላል። because ሰው ከእንስሳ የሚለየው never ever by thinking በማሰብ ችሎታ አይደለም። በማሰብ ችሎታ ከሆነ ዶልፊን ከሰው የተሻለ ያስባል። ለምን? የተሰጠውን ጭንቅላት ኢፌክቲቭሊ መጠቀም ስለሚችል። የሰው ልጅ ከእንስሳ የሚለየው በሞራል ብቻ ነው። ጉድ ኤንድ ባድ የሚል ሐሳብ መኖሩ ብቻ። ከዚያ ውጪ የሰው ልጅ በየትኛው አስፔክት በቲንኪንግ ቢበልጥ ኑሮ በማሰብ ቢበልጥ ኑሮ አሜሪካ አንደኛው ጦርነት ወራሪ አትሆንም ነበር። ሀያላን ሀገሮች ሚሊተርሊ አያስቡም ነበር። አውሮፓውያን ኔቶ ምናምን የምትሏቸው ሀገራት ናቸው እኮ ከፍተኛ የጦር ወራዎች። አንደኛው የዓለም ጦርነት 10 ሚሊዮን ህዝብ፣ ሁለተኛው የዓለም ጦርነት 74 ሚሊዮን ህዝብ። ከሁለተኛው የዓለም ጦርነት በኋላ 55 ሚሊዮን ህዝብ ያለቀው በማን ነው? በአፍሪካዊ ነው እንዴ? በኢትዮጵያዊ ነው እንዴ?
አይደለም። ስለዚህ ማሰብ አይደለም ሰውን ከእንስሳት የሚለየው፣ ሞራል በጎ የሚባለው ነገር። የሰው ልጅ ሰክሰስ ፔን ነው፣ ማግኘት አይደለም። ማግኘት አንኮንሽስሊ የምታደርጉት ነገር ነው። ሄዶኒስቲክ ሆናችሁ ታገኙ ትችላላችሁ። ሲቸግራችሁ ገንዘብ ስታገኙ ደስተኛ ልትሆኑ ትችላላችሁ። ትልቁ ችግር የኢትዮጵያ ችግር ሊፈታ ካስፈለገ አንደኛ የትምህርት ፍልስፍናችን መቀየር አለበት። አባቶቻችን ለምሳሌ ኢኮኖሚን ሲያስቡ እኔ ልጅ ወለድኩ፣ ልጅንም አሳደግኩ፣ በዛም ዳርኩ፣ ወግ ማድረግ አበቃው፣ ፈጣሪ የተመሰገነ ይሁን ብለው ነው እንጂ ኢኮኖሚክ ግሮዝ ብለው ባስቀመጡልን ዘመናዊ የኢኮኖሚክስ ግሮዝ ኮንሰፕት ተነስተው በህንፃ ማደግ ኢኮኖሚ ጂዲፒ ምናምን ስታሰሉ እኮ የህንፃ ብዛት የመንገድ ስፋት ነው ኢኮኖሚ ግሮዝ የሚባለው። ምን ማለት ነው? ኢምፖርት ታረጋለህ። ህንፃ ለመገንባት ስትፈልግ ኢምፖርት የምታረገው ብረት ከውጭ ነው የሚመጣው። ሶ ዛት ኢኮኖሚክስ በየትኛውም አስፔክት ታዳጊ ሀገርን ሰርቭ የሚያደርግ ኮንሰፕት አይደለም። ልጅ ወለድኩ አሳደግኩ ሲሉ ዲቨሎፕመንት አለው፣ ብልጽግና አለው። እዛ ግን የቁጥር ጋጋታ ብቻ ነው። ሁለተኛ ሳይኮሎጂ ፈጣሪን ገለዋል። በነገራችን ላይ ማመን ካለብን ኤቭሪባዲ ካን ዱ ዩ ካን ቢ ዋትኤቨር ዩ ላይክ በሚል ሐሳብ ኢሞሽንን ከአፌክሽን በላይ የሚያስበልጥ እውነታም አለ። ይሄንንም ስትመለከቱት ዊ ሹድ ሪቫይዝ አውር ኤጁኬሽን ፊሎሶፊ። ሁለተኛ ሚዲያችንን ዊ ሹድ ሪያላይዝ ገዳይ ሚዲያ። ፍልስፍና የሌለው የሚዲያ ኮንሰፕት ሀገር አይሰራም። መንግስት ብቻውን የቱንም ያህል ቅዱስ ሐሳብ ያንሳ ጠንካራ ሚዲያ ሳይወልድ አይሰራም። ለዚህ ምርር ያለ እውነት ከፈለጋችሁ አንድ ምሳሌ ብቻ ጥዬ ልውረድ። ይህንን ሰፊ ማህበረሰብ በጭንቅላቱ ሳይኮሎጂካሊ ማኒፑሌት ካላደረግነው አብዮቶች ስለሚነሱ ይፈርሳል በሚል ሐሳብ አዲስ ጄኔሬሽን ጋፕ እንስራ በሚል ሐሳብ ፍራንክፈርት ስኩል የሚባልና ታቪስቶክ ኢንስቲትዩት የሚባሉ ሁለት የአውሮፓ ኮሌጆች ሪሰርች አድርገው ከ1931 ጀምሮ ስራ ሰርተዋል። አንደኛ ጄኔሬሽን ጋፕ፣ የትውልድ ጋፕ መፍጠር። የትውልድ ጋፕ ምንድን ነው ከተባለ በቀዳሚውና አዲስ ቲን ካልቸር መፍጠር፣ በኢሞሽን የሚያምን፣ በስሜት የሚያምን፣ በኢንተርቴንመንት የሚያምን ጄኔሬሽን መፍጠር። ለዚህ ኢምፖርታንቱ ምንድን ነው ሲባል አንድን ለምሳሌ ሬዲዮ ከመምጣቱ ጀምሮ አንድን ነገር በተደጋጋሚ እንዲሰማ ካደረግ ነው አንድ ትውልድ ሚሊዮኖች ስለሚሰሙት ተመሳሳይ የጭንቅላት ሴታፕ ይኖራቸዋል። ስለዚህ ሙዚቃዎችን በጣም ማብዛት፣ ከሙዚቃም ደግሞ አንኮንሽስሊ የሚገቡ ሙዚቃዎችን ለምሳሌ ላይት የበዛበትን ሙዚቃ በብዛት መስጠት፣ ላይት ከቶች በጣም የበዙበትን ሙዚቃ መስጠት፣ ሴክሹዋል የሆነን ነገር መስጠት፣ ግን እያፈጣጠኑ መቆራረጥ አንኮንሽስ የሆነ ጭንቅላት ስለሚፈጥር ያ ህዝብ ምን ይሆናል? ክራውድ ይሆናል። የሚያስበው በመንጋ። ዛሬ የምታዩት በየቀየው የምታዩት አመጽ ነው። ባለፉት 80 ዓመታት አንድም ሪቮሉሽን በዓለም ተነስቶ አትመለከቱ። አንድም አንስታይን አንድም ኒውተን የለም። ምክንያቱ ምንድነው ከተባለ ኢሞሽናል የሆነ ጄኔሬሽን በመፈጠሩ ምክንያት ነው። ክሪቲካል ቲንኪንግ ባለመኖሩ ምክንያት ነው።